አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የተወደዳችሁ የዩቲዩብ ቤተሰቦቻችን ዛሬ ምርጥ ፓስታ በአትክልት ይዤላችሁ መጥቻለሁ ማለት ነው። ተከታተሉን። በቁመቱ የተከተፈ ካሮት፣ ጥቅል ጎመን፣ ፎሰሊያ፣ ቢጫና ቀይ ፍልፍል ፈሮሜ፣ የፈረንጅ ሽንኩርት ነጩ ማለት ነው እና ነጭ ሽንኩርት መጥበሻችን የጋለ ዘይት ካረግን በኋላ ነጭ ሽንኩርታችን አብረን እንጠብሰዋለን ማለት ነው። በደንብ ቆንጆ ቴስት እንዲኖረው። ከዛ ፎሶሊያችንን እንጨምራለን ማለት ነው። እሱንም አብረን እንጠብሳለን ማለት ነው። በደንብ እንጠብሳለን። በመቀጠል የደውሏ ምልክትና ሰብስክራይብ ሼር አድርጉን ማለት ነው ለሌሎቹ እንዲደረስ። ያው የፈረንጅ ሽንኩርት ነጭ ሽንኩርት ወይም የባሮ ሽንኩርት አድርጌያለሁ ማለት ነው። ከፈለያው ቀጥሎ በደንብ እንጠብሰዋለን። ከዛ ትንሽ እርድ ለከለር ማለት ነው። እሱንም አብረን በደንብ እንጠብሰዋለን። ካሮቱንም አብሮ እንጠብሰዋለን ማለት ነው። ሞክሩት፣ ትወዱታላችሁ። በጣም ነው የሚጣፍጠው ማለት ነው። ከዛ የጥቅልል ጎመን በቁመቱ ከትፈን ያዘጋጀነው እንጨምራለን ማለት ነው። ትንሽ የቆንዶ በርበሬ አብረን እንጠብሰዋለን ማለት ነው። ቀይና ቢጫ የፈረንጅ ቃሪያ ማለት ነው፣ የማያቃጥለው ወይም ፍልፍል ፈሮሜ፣ ሶስት ሶያ አንድ ማንኪያ፣ ከበዛ ይጠቅርባቸዋል። አንድ ማንኪያ ለከለር ብቻ። በደንብ ከበሰለልን በኋላ እንዳይቦካ ቀስ አድርገን እናመሰላለን ማለት ነው። አሁን ድስታችን ላይ ፓስታችንን እናደርጋለን ማለት ነው። ሁለት ቦታ ብቻ ነው የምንሰባብረው። ያው ፖዝ አድርጌው ነበረ፣ በስሎ በዚህ መልኩ ተዘጋጅቶልናል ፓስታችን። አሁን መቀላቀል ብቻ ነው። ቃሪያና ባሮ ሽንኩርት የሚባለው አለ አይደለ? ሳሙሳ የሚሰራበት እሱን ትንሽ ጨምሬያለሁ ማለት ነው። ጨው አደርጋለሁ። የስጋ መጥበሻችንን እናደርጋለን። ያው በዚህ መልኩ ቆንጆ ነው ደርሶልናል ማለት ነው። ማሻአላ ተባረክላ። አሁን ገበታችን ላይ እናቀርባለን ማለት ነው። አያምርም? ሲታይ ማሻአላ። በዚህ መልኩ ተዘጋጅቶልናል። በዚህ መልኩ አዘጋጅተን ለገበታ አቅርበናል ማለት ነው። እንብላ። ዋው አንደኛ ነው ማለት ነው። ሞክሩት፣ ትወዱታላችሁ ማለት ነው። አበረታቱን። ሰላም አለይኩም። ባይ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የተወደዳችሁ የዩቲዩብ ቤተሰቦቻችን፣ በመጀመሪያ እርሾ፣ ትንሽ የሱካርና ውሃ እናደርጋለን ማለት ነው። ከዛ አብረን በደንብ እንመታዋለን።
እንዲያርፍ እስከሚሆን ድረስ ከመታነው በኋላ ዱቄታችን የሚበቃንን አክል እንጨምራለን ማለት ነው። ዛሬ የውሃ ዳቦ ላሳያችሁ ነው የመጣሁት። ትንሽ ዘይት፣ ትንሽ ጥቁር አዝሙድ ማለት ነው። አሸት አሸት አድርገን ለሽታው ቆንጆ ቃናና ጣዕም ነው የሚሰጠው። አብረን እናሸዋለን በደንብ ማለት ነው። ውሃ እስከሚበቃው አክል እንጨምራለን። በመቀጠል ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉን። ያኔ አበረታቱን ማለት ነው። ያው እየታየ አይደለም፣ እኔ እየሰራሁኝ እያያችሁ አይደለም ማለት ነው። አበረታቱን፣ ለሌሎቹም እንዲዳረስ ላይክ ሼር አድርጎልን ማለት ነው። ማየት ያላችሁ ግን ላይክ አታረጉ ማለት ነው። ለምን የኔ ውዶች? አሁን በዚህ መልኩ በደንብ አሽተን ጨርሰናል። ከእጃችን አላቀን ትንሽ ዘይት አድርገን ቀብተ ነው ላዩም እንቀባለን ዘይት። ለአንድ ሰዓት ያክል ናይሎን ላስቲክ ሸፍን እናስቀምጠዋለን። ከአንድ ሰዓት በኋላ ተመልሼ መጥቻለሁ። ያው ፖዝ አድርጌው አቁሜው ነበረ። በዚህ መልኩ ደርሶልናል ማለት ነው ሊጣችን። አሁን ባትራችን ዘይት እንቀባለን ማለት ነው። ከዛ ባትራችን ላይ ቁጭ አድርገን ቆንጆ አድርገን ቅርጽ እናስይዘዋለን። ዘይት እየቀባን በመቀጠል በቢላዋ ቅርጽ እናወጣለታለን ማለት ነው። አለማድረግም ትችላላችሁ። እኔ ግን ደስ ስለሚለኝ አድርጌያለሁ ማለት ነው። ቀላል አሰራር ነው ማለት ነው። በድስት ነው፣ ቤታችሁ ባለቀ ነው ማለት ነው የምትሰሩት። እኔ እየሰራው እናንተ ስታዩልኝ ሞራል ይኖረኛል ማለት ነው። እናንተ እዩልኝ፣ እስከ መጨረሻው እዩልኝ ማለት ነው። በዚህ መልኩ ጨርሰናል ማለት ነው። ቅርጽ አውጥተን አሁን ድስታችን ላይ ውሃ እናደርጋለን። ትኩስ ማውጫ ብረት አለን አይደለ? በሱ ላይ ደግሞ እናስቀምጠዋለን ማለት ነው። እኔ ቀዝቃዛ ነው አልለኮስኩትም ኦቨኑ፣ ምክንያቱም እንዳያቃጥለኝ ብዬ አልለኮስኩትም። ለአንድ ሰዓት ያክል እናበስለዋለን ማለት ነው ከድነን። ያው ፖዝ እያረኩ ነው እንዳይረዝምባችሁ ቪዲዮ ብዬ ማለት ነው። ያው አሁን በዚህ መልኩ በስሎ ወጥቶልናል ማለት ነው። እስቲ እናየዋለን። ጀርባው ይመስላል፣ ፊት ለፊቱ ይመስላል። ቆንጆ ሶፍት የሆነ ዳቦ ነው የሚወጣው። ማሻአላህ
አያችሁት? ቆንጆ ድርቅ ያለ ሶፍት ዳቦ ነው የሚወጣው ማለት ነው። ማሻአላ ሌላኛውም በዚህ መልኩ አያችሁት? ፍርፍር ያለ ቆንጆ ዳቦ ነው የወጣው ማለት ነው። ማሻአላ ሳህን ላይ አድርገን መብላት ነው። ሰርታችሁ ሞክሩት።